ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የናይል ሚዲያ ቤተሰቦቼ እንደምን አላችሁ? ዛሬ ሐምሌ 29 ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ የልደቱ መታሰቢያ ነው። ለእርሱም ክብር ምስጋና ይሁን፣ በእኛ ላይም ይቅርታው ምሕረቱም ይደረግልን አሜን። ከሶርያ ሀገር ወደ ቁስጥንጥንያ ከተማ የቅዱስ ሐዋርያ ታዴዎስ የሥጋው ፍልሰትም ይህም የሆነ የክርስቶስን የሚወድ ጻድቅ ቆስጠንጢኖስን በነገሠ ጊዜ በእርሱ ትእዛዝም የቅዱስን ሐዋርያ ታዴዎስን ሥጋ አፈለሱ። ያማረችን ቤተ ክርስቲያን ሰርተው ሥጋዋንም በውስጧ አኖሩ። በዚያችም ቀን አከበሯት። ከእርሱም ብዙ የሆኑ ድንቆችና ታምራቶችም ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በቸርነቱ ይማረን፣ በረከቱም ከኛ ጋር ትሁን። ቅዱስ ወርሲኖፋ ሐምሌ 29 በሰማዕትነትም አረፈ። ይህም ቅዱስ አዋቂ፣ ሃይማኖቱ የቀና፣ የዋህና በገድል የተጠመደ ሰው ነበረ። ኤጲስቆጶስነትም ሊሾሙት በፈለጉ ጊዜ ከእርሳቸውም ሸሽቶ ወደ አንዲት ሀገርም ደርሶ እግዚአብሔርን በሚወዱት በሁለት መነኮሳት ዘንድም አደረ። ሌሊት የእግዚአብሔር መልአክ ተገለጠለት። መድኃኒታችን ኢየሱስ ክርስቶስም እንዲታመን የሰማዕትን አክሊል እንዲቀበልም አዘዘው። በነቃም ጊዜ ለእነዚህ ለሁለት ወንድሞች ያየውን ሁሉ ነገራቸው። እርሱም በሰማዕትነት ይሞቱ ዘንድ ተስማሙ። ከዚህም በኋላ መኮንን ወዳለበት ሄዱ። ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም ታመኑ። ታላቅ ስቃይንም አሰቃያቸው። ከዚያም ስዑር ወደምትባል ሀገር እስከሚሄድ ድረስ በወህኒ ቤት ጨመራቸው። የሚሄዱበትንም ሰዓት በደረሰ ጊዜ ከእርሱ ጋርም ወሰዷቸው። በዚያም ታላቅ ስቃይን አሰቃያቸው። በሚያሰቃያቸውም ጊዜ እግዚአብሔር መልአክ ያጸናቸውና ቁስላቸውንም ይፈውስ ነበር። ከዚህም በኋላ ጻ ወደምትባል ሀገር ሄደው በዚያ ጽኑ ስቃይን ካሰቃዩአቸውም ብዙ አማንያንን ሰብስቦ አምልኮ ጣዖትን የሚያዝ የካህዲያን ንጉሥ ደብዳቤም አነበበላቸው። ይህም ቅዱስ ወርሲፋኖ ተነስቶ ያችን ደብዳቤ ከአካባቢው እጅ ነጥቆ ቀደዳት። መኮንኑ አይቶ እጅግ ተቆጣም። እሳትንም እንዲያነዱና ቅዱስ ወስፋንን በውስጡ እንዲጨምሩ ታዘዘ። በሰማዕትን ተጋድሎም በእሳቱም እቶን ውስጥ ፈጸመ። እነዚህም ወንድሞችም ራሳቸውን በሰይፍ ይቆርጡ ዘንድ አዞ ቆረጣቸው። የሰማዕትነትን አክሊል በመንግሥተ ሰማያትም ተቀበሉ። በእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን። ዘአቅረብኩ ማኅሌተ አዘኪርየ አእላፈ እምለተጸደምኩ ዘልፈ ለአነብብ ተወክፈ ዘንደቴ መጽሐፈ እንተ ረሰይከ እግዚኦ ጸሪከ መበለቱ ክፈ እምላብሉ ቡላን ዘተርፈ ነቢያት፣ ቅዱሳን ሐዋርያት፣ ሰባኪያን፣ ሰማዕታት ወጻድቃን፣ መላእክት፣ ትጉሃን፣ ደናግል፣ አዲ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስመ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርስታስ ወለዘጻሐፎ እንዘ ይደርስ ዘአላነብቦ ወለዘተረጎሞ በልሳነ ሐዲስ ወለዘሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባእ ክቡረ ይምሐረነ ኢየሱስ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡ ይልቅ የድሃይቱን አነስተኛ መባ እንድትቀበል ለሁልጊዜ የሚያገለግሉ ኃይላት መላእክትን እያሳሰብ በችግራችን ጊዜ የምናቀርብልን ምስጋና ተቀበል። አንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ጉባኤ መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምትሰበስቡበትን ጉባኤ ቦታ ባርኩ። ይህንን ገድለ ተአምራትህን ጽፎ ያነበበውን የሰማውን ወደ አማርኛም የተረጎመውን በእርጋታ መንፈስም በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን።